ከጽሜው ስንበላ ዘንድ አደለን አለ። በገነት 3 እጽዋት አሉ። ጌታ አዳምን አንዱን ጠብቅ፣ አንዱን ብላ፣ አንዱን አትብላ ብሎታል። ብላ ያለው በገነት ያለው ሁሉ ነው። አትብላ ያለው ዕፀ በለስን ነው። ጠብቅ ያለው ዕፀ ሕይወትን ነው። አዳም ጌታ ብላ ያለውን በልቶ ጠብቅ ያለውን ጠብቆ ቢሆን በሺህ ዘመን ከዕፀ ሕይወት እየበላ እየታደሰ መንግሥተ ሰማያት ሊገባ ነበር። ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጻ ወአድኀነነ። ዕፀ ሕይወት ያለውን የተረጉመዋል። ዕፀ ሕይወት ያልኩትም ስለኛ ፍቅር ከወዲህ ዓለም ወደዚህ ዓለም የመጣ የከበረ ጌታችን ኢየሱስ ክርስቶስ ሥጋው ደሙ ነው አለ። በዚህም መጻሕፍት ታወሮበታል። ሳዊሮስ ትንሣኤ፣ ማር ይስሐቅ ፍቅር ብለዋል። ከዚህ ዕፀ ሕይወት አለ። እንደምን ነው አይጣላም ቢሉ አይጣላም፣ ሁሉም የመንግሥተ ሰማያት መግቢያ ከሆኑ ብሎ አንድም ያለ ፍቅር ሥጋው ደሙ ያለ ሥጋው ደሙ ገነት መንግሥተ ሰማያት አይገኝምና። አይ ልቡና ምን አይምሮ ነው? ዋይ ነቢይ ምን አንደበት ነው? ዋይ ሰሚ ምን ጆሮ ነው? ዘይክ ለአይምሮ ዝንቱ ምስጢር መንክራተ ዘይትነበብ ላዕሌሃ። ላቲ ሲል ነው ለእሷ ድንቅ ሆኖ የሚነገርላትን ነገር ማወቅ የሚቻለው ምን አይምሮ ነው? መናገርስ የሚቻለው ምን አንደበት ነው? መስማትስ የሚቻለው ምን ጆሮ ነው? እግዚአብሔር መፍቀሬ ሰብ ቸር ሰው ወዳጅ እግዚአብሔር አሃዱ እቱ ባሕቲቱ አሃዱ እቱ ባሕቲቱ ሀዳሪም ማኅደርም ያይደለ አንድ አካል አንድ ባሕሪ ነው። ቃለ አብ አካላዊ ቃል ዘሃሎም ቅድመ ዓለም ቅድመ ዓለም የነበረ በመለኮቱ እንበለ ሙስና በመለኮቱ መለዋወጥ የሌለበት እምአሐዱ አብ መጻ ወተሰብአ ወልድ ዋሕድ እምቅድስት እሙ ከአብ አካል ዘእምአካሉ ባሕሪ ዘእምባሕሪ ቅድመ ዓለም ተወልዶ መጻ ወተሰብአ ወልድ ዋሕድ እምቅድስት እሙ። የአብ አካላዊ ቃል ከወዲህ ዓለም ወደዚህ ዓለም መጥቶ ከቅድስት ድንግል ከሥጋዋ ሥጋ ነስቶ ሰው ሆነ። እምድኅረ ወለደቶ ኢማሰነ ድንግልናሃ እሱንም ከወለደችው በኋላ ማኅተመ ድንግልናዋ አልተለወጠምና አይልቡና ወበእንተ ዝግህደ ታውቃለችና አይልቡና ኦ እሙቅ አንድም ታውቃለችና ኦ እሙቅ ብዕለ ጥበቡ ለእግዚአብሔር የእግዚአብሔር የጥበቡ ምላስ ስፋት ምን ይረቅ ምን ይደቅ ረቂቅ ነው ድንቅ ነው ወዮ። ለዚያ አንክሮ ይገባል። እንደምን ያለ ረቂቅ ነው ድንቅ ነው ወዮ። ከርዘፈታ ላዕሌሃ ትለድ በጻዕር ወሕማም ወሐዘነ ልብ ወኮነት ፈልፈለ ሕይወት በሕማም ለድኅ ወሊደኪ ይኩን ምግባኪ ሀውምትኪ ወውእቲክልኪ ብሎ የፈረደባት ማኅፀን የፈልፈል ሕይወት እግዚእነ ኢየሱስ ክርስቶስ መገኛ እንሆናለችና አይልቡና አለ። ሀበ አርዌ ምድር ቂአ ህምዞ በኢሰሚዕ ቃል በዊኦ አሕዮ በሰሚዕ እንዲል ወወለደ ዘእንበለ ዘርአ ብእሲ ዘይስዕብ መርገመ እምዘመድነ ያለ ዘርአ ብእሲ ከነገዳችን ከባሕርያችን ፍዳን መርገምን የሚያጠፋልን ጌታችን ኢየሱስ ክርስቶስን ወለደችልን። ወበእንተዝ ንሰብሖ እንዘን ለዚህ ነገር እንዲህ እያልን እናመስግነው። ስብሐት ለከ ኦ መፍቀሬ ሰብ ቸር ሰው ወዳጅ ለምትሆን ለአንተ ክብር ምስጋና ይገባሃል እያልን እናመስግነው። ኄር ወመድኃኔ ነፍሳቲነ ኄር ዘበህላዌሁ ዘልማዱ ሂሩት ለምትሆን ለአንተ ክብር ምስጋና ይገባሃል እያልን እናመስግነው። ሰአሊ ለነ ቅድም ኄር ዘበህላዌሁ ዘልማዱ ሂሩት ከሚሆን ልዩ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለሚንብን አይምሮውን ልቦውን ሳይብን አሳድሪብን። ኦዝ መንክር ወእጹብ ኃይለ ከርሳ ለድንግል ወላዲተ አምላክ ዘእንበለ ዘር ያለ ዘርአ ብእሲ አምላክን የወለደች የድንግል የማኅፀኗ ሥራ እንደምን ያለ ነው! ረቂቅ ነው ድንቅ ነው ወዮ። ለዚያ አንክሮ ይገባል። እንደምን ያለ ረቂቅ ነው ድንቅ ነው ወዮ። ስማ ኮነ መልአክ ዘአስተርአዮ ለዮሴፍ ለዮሴፍ የታየው መልአክ የተነጋገረው መልአክ መስክረዋልና እንዘይብ እንዲህ ብሎ
ከመዝ እስመ ዘይት ዘይቤሎ ዘአስተርአዮ ለአቡነ አብርሃም እንዲል እስመ ዘይት ወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ ተሰብአ ዘእንበለ ውላጤ እስመ ዘይት ወለድ እምኔሃ ከሷ የሚወለደው በግብረ መንፈስ ቅዱስ ከሷ የሚወለደው ያለ ዘራ ብእሲ ከሷ የሚወለደው ያለ መለወጥ የባህሪ አምላክ ነውና ብሎ መስክረዋልና። ወለደቶ ማርያም ምክዕቢተ ዝንቱ ፍስሐ የተላ ደስታ ጽፍ ድርብ ያላት ድንግል ማርያም ወለደችው። የተላ ደስታ ጽፍ ድርብ ያላት አለ ያላት አለ እመቤታችን ከዕለታት በአንድ ቀን መጽሐፈ ኢሳይያስን ስትመለከት ሳለ ናሁ ድንግል ጸንሶ ትወልድ ወልደ ከሚለው አንቀጽ ደረሰች። ወዮ ከዚህ ሴትዮ ከዘመኗ ደርሼ እንጨት ሰብሬ ውሃ ቀድቼ ረድቻት አለች እንጂ እኔ ሆኜ አላለችምና ከዘመኑ መድረስ ደስ ያሰኛልና፣ ይልቁንም እሷ ሆና መገኘቷ ደስ ያሰኛልና። አንድም ለምክዕቢተ ዝንቱ ፍስሐ ሲል ነው። የተድላዋ ደስታ ጽፈ ድርብ የሚሆን ጌታን ወለደችው። የተድላዋ ደስታ ጽፈ ድርብ የሚሆን አለ ሴቶች ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋል። ይልቁንም ወንድ ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋል። እሷን ግን አምላክን ትወልጃለሽ ብለዋታልና ወይቤ ተወልዲ ወልደ ወንድ ልጅን ትወልጃለሽ አላት። ወንድ ማለት ደመላሽ ማለት ነው። ወይሰመይ አማኑኤል ስሙም አማኑኤል ይባላል። ዘበትርጓሜሁ እግዚአብሔር ምስሌነ አማኑኤል ያለውን ቢተረጉሙት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት ከኛ ከስጋችን ስጋን ከነፍሳችን ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ማለት ነው። የሆነ ማለት ነው። አማኑኤል መልአኩ ለዮሴፍ የነገረው በዕብራይስጥ ቋንቋ ዮሴፍ የሚናገር በዕብራይስጥ ቋንቋ ለማን ይተረጉመዋል ቢሉ ያስ ይተረጉማል። ቅዱስ ቄርሎስ የንስጥሮስን ነገር ሲያስፈርድ አንተ ህድረት ካልክ ወንጌላዊ አማኑኤል ያለውን ቃል እግዚአብሔር ምስሌነ ብሎ ከተረጎመው እሶቼ ይሰመይ ወንጌላዊ ዘይተረጉም ወንጌል በኀቤሆሙ ለሕዝብ እንቺ ያለ ወንጌላዊ አበደ በላ ብሎ በዚህ ነገሩን አስፈርዶበታል። ከዚህም እንደ ዘር እንደ ጥሬ ያለ ቀለም ካህናቱ የሚያውቁት ሕዝቡ የማያውቁት እንደ ዘር እንደ ጥሬ ያለ ቀለም በዳሩ አለ። ያንን በዘ ያጎላላቸዋል። በዘ ሲያጎላላቸው ምንት ብከ ዘእነሳእከ እምካልእከ ወምንት ብከ ዘኢኮነ ውህበ ለከ ይላል። በወ ሲያጎላ ፍቅር ወሰላም ፍስሐ ወሐሴት ይላል። አንድም ዮሐንስ ወንጌላዊ ማቴዎስ ወንጌልን ለኤላሳ ሰዎች ሲያስተምራቸው አማኑኤል ያለውን ቃል ቢተረጉሙት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት ከኛ ከስጋችን ስጋን ከነፍሳችን ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ማለት ነው ብሎ ተርጉሞላቸዋል። አማኑኤል ንባቡ ከዕብራይስጥ ትርጓሜው ከኤላሳ ሰዎች መጥቶልናል። አማኑኤልን የመሰለ ንባብ በኤላሳ ሰዎች ቀርቶባቸዋል። አንድም የሀገራችን መላሽ አማኑኤል ያለውን ቃል ወደ ግዕዝ ቢተረጉሙት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት ከኛ ከስጋችን ስጋን ከነፍሳችን ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ማለት ነው ብሎ ተርጉሞታል። ዋዲ ሰመ ኢየሱስ አዲ ለአማኑኤል ነው። ዳግመኛም ኢየሱስ ይባላል። ዘያድኅኖሙ ለሕዝቡ ኃጢአቶሙ ዘያድኅኖሙ ለሕዝቡ ኃጢአቶሙ ሕዝቡን ከፍዳ ከኃጢአት የሚያድናቸው ኢየሱስ ብሎ ስሙን ዘያድኅኖሙ ብሎ ትርጓሜውን ተናገረ። ኃይሎ ለስም ወፍካሬሁ አብጽሐ ቅዱስ መልአክ ገሃደ እንዲል ያድኅነን በኃይሉ በካህሊነቱ ያድነን ዘንድ ወይስረይ ኃጢአተነ ኃጢአታችንን ያስተሰርይልን ዘንድ እስመ ጥዩቀ አይመርናሁ ከመ አምላክ ውእቱ ዘኮነ ሰብአ ሎቱ ስብሐት እስከ ለዓለም ሎቱ ስብሐት እስከ ለዓለም እስከ ዘላለሙ ድረስ ክብር ምስጋና ይግባውና ሳይለወጥ ሰው የሆነው የባሕርይ አምላክ እንደሆነ አውቀናል ተረድተናልና እስከ ዘላለሙ ድረስ ክብር ምስጋና ይግባው። አውቀናልና በካህሊነቱ ያድነን
ኃጢአታችንን ያስተሰርይልን። ኦዝ መንክር ልደታ አምላክ ማርያም ቅድስት ድንግል ልደታ አምላክ መንክር ሲል ነው። እንዲህ ያለ ቅጽል ልማደ መጽሐፍ ነው። ዘአሐቲ ሀሊበ በግዕ ታጸግብ ለክልኤ ወራዙት እንዳለው ያለ ነው። ኦዝ መንክር ልደታ አምላክ ማርያም ቅድስት ድንግል። ይህ ከቅድስት ድንግል የአምላክ ድንቅ መወለዱ እንደምን ያለ ነው! ረቂቅ ነው፣ ድንቅ ነው፣ ወዮ ለዚህ አንክሮ ይገባል። እንደምን ያለ ረቂቅ ነው፣ ድንቅ ነው፣ ወዮ። አንድም ይህ ድንቅ መወለዱ እንደምን ያለ ነው! ረቂቅ ነው፣ ድንቅ ነው፣ ወዮ ለዚህ አንክሮ ይገባል። አግመረቶ ለቃል ቃልን ወሰነችው። ይቀደም ወዘር ለልደቱ ለመወለዱ ዘራ ብእሲ ርኳቤ ብእሲ ተቀድሞት አልተገኘም። ወይ አማሰነ በልደቱ ድንግልና በመወለዱም ማኅተመ ድንግልናዋን አልለወጠም። እምኀበ አብ ወጣ ቃል ዘእንበለ ድካም ቅድመ ዓለም ከአብ አካል ዘእም አካል ባህሪ ዘእም ባህሪ ተወለደ። ወእም ድንግል ተወልደ ዘእንበለ ሕማም ድኅረ ዓለም ተወልደ ዘእንበለ ሕማም። ለእሷ ለሴቶች የሚሰማቸውን ሳይሰማት ለእሱም ለሕፃናቱ የሚሰማቸውን ሳይሰማው ተወለደ። ሎቱ ሰገዱ ሰብአ ሰገል ሰገዱለት። አምፁ ዕጣነ ከመ አምላክ ውእቱ አምላክ ነውና አምላክ ነው ሲሉ አምላክ ነው ሲሉ አምላክ እንደሆነ ሲመሰክሩ ዕጣንን አመጡለት። ወርቀ እስመ ንጉሥ ውእቱ ንጉሥ ነውና ንጉሥ ነው ሲሉ ንጉሥ እንደሆነ ሲመሰክሩ ወርቅን አመጡለት። ወከርቤ ዘይትወሃብ ለሞቱ ማህየዊ በእንቲአነ ተወክፈ በፈቃዱ ማህየዊ ጌታ ስለኛ ወዶ የሚቀበለው የሞቱ ምሳሌ ከርቤን አመጡለት። አንድም ስለኛ ወዶ ማህየዊ ሞትን ይቀበል ዘንድ ስላለው የሞት ምሳሌ ከርቤን አመጡለት አለ። በእናቱ ወርቅ ያለውን ያስቀድማል። ወርቅ ገበሩለት አለ። ወርቅ የምንገብርላቸው ነገስታት ጥንቱን ፍጡራን ናቸው፣ ኋላም ኃላፊያን ናቸው። አንተ ግን ጥንቱን ያልተፈጠር ኋላም የማታልፍነ ሲሉ ዕጣን ገበሩለት አለ። ዕጣን የምናጥናቸው ጣዖታት ጥንቱን ፍጡራን ናቸው፣ ኋላም ኃላፊያን ናቸው። አንተ ግን ጥንቱን ያልተፈጠር ኋላም የማታልፍነ ሲሉ ከርቤ የገበሩለት አለ። ምንም ጥንቱን ያልተፈጠር ኋላም የማታልፍ ብትሆን በተዋህድከው ሥጋ መሪር ሞትን ትቀበላለህ ሲሉ አንድም ወርቅ ገበሩለት አለ። ወርቅ ጹሪ ነው፣ አንተም ጽሬ ባህሪ ነህ ሲሉ ዕጣን ገበሩለት አለ። ዕጣን ሙዑዝ ነው፣ አንተም ሙዑዘ ባህሪ ነህ ሲሉ ከርቤ ገበሩለት አለ። ይህ ከርቤ የተሰበረውን ይጠግናል፣ የተለያየውን አንድ ያደርጋል። አንተም ከማኅበረ መላእክት ተለይቶ የነበረ አዳምን ከማኅበረ ጋር አንድ ታደርገዋለህ። ከማኅበረ መላእክት ጋር አንድ ታደርገዋለህ ሲሉ አንድም ወርቅ የሃይማኖት ወርቅ ገበሩለት አለ። ወርቅ የሃይማኖት አንድም ወርቅ ገበሩለት አለ። ወርቅ የሃይማኖት ምሳሌ። ይህ ወርቅ ጽሩይነት አንድም ወርቅ ገበሩለት አለ። ወርቅ ጽሪ ነው፣ በአንተ ያመኑ ምእመናንም ቁርያንም ግራት ይለይድ ጻያን ምግባር ወሃይማኖት ናቸው ሲሉ ዕጣን ገበሩለት አለ። በአንተ ያመኑ ምእመናንም ሙእዛን ምግባር ወሃይማኖት ናቸው ሲሉ ከርቤ ገበሩለት አለ። ከርቤ በቁሙ በዕለተ ዓርብ ትቀበለዋለህ ሲሉ አንድም ወርቅ የሃይማኖት ምሳሌ። ይህ ወርቅ ጽሪነቱ ግብዝነቱ የሚታወቅ በእሳት ከተፈተነ በኋላ ነው። ሃይማኖትም ዋጋ ማሰጠቱ የሚታወቅ በመከራ ከተፈተኑ በኋላ ነውና። ዕጣን የተስፋ ዕጣን ከሩቅ ይሸታል። ተስፋም ያልተያዘውን እንደተያዘ የራቀውን እንደቀረበ አድርጋ ታሳያለችና ተስፋኒ ትሬስዮ ለዘይሃለወ ከመዛሃለወ ወለሩቅኒ ከመቅሩብ እንዲል ከርቤ የምእመናን አሚን ተስፋ ፍቅር ያንተ ገንዘቦች ናቸው ሲሉ አንድም ወርቅ የሰማዕታት ፈተኖሙ ለሰማዕት ከመወርቅ በእሳት እንዲል ዕጣን የባሕታውያን ዕጣን ከሩቅ ይሸታል። ባሕታውያንም በተስፋ ኗሮች ናቸውና ከርቤ የፍቅር ባሕታውያን ሰማዕታት የምእመናን ከርቤ የምእመናን ባሕታውያን ሰማዕታት ምእመናን ያንተ ገንዘቦች ናቸው ሲሉ አንድም ወርቅ ገበሩለት አለ። ወርቅ የመላእክት ዕጣን የደቂቀ አዳም ምሳሌ
ከሬ ካልአን ፍጥረት ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘበሰማይ ወዘበምድር ወዘታሕቲሃ ለምድር እንዲል መላእክት ደቂቀ አዳም ካልአን ፍጥረት ያንተ ገንዞች ናቸው ሲሉ አሐዱ ውእቱ ባሕቲቱ ሀዳሪም ማኅደርም ያይደለ አንድ አካል አንድ ባህሪ ነው። ኄር ወመፍቀሬ ሰብ ቸር ሰው ወዳጅ ሳሊ ለነ ቅድስ ቸር ሰው ወዳጅ ከሚሆን ልጅሽ አንድም ሀዳሪም ማኅደርም ካይደለ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን ሳይብን አሳድሪብን። ኦዝ መንክር ነስአ አሐደ አጽመ እምገወሁ ለአዳም ከአዳም ጎድን አንድ አስነሳ። ይህ እንደምን ነው? ረቂቅ ነው፣ ድንቅ ነው። ወዮ ለዚያ ግሮ ይገባል ያለ ረቂቅ ነው፣ ድንቅ ነው። ወዮ አንድም ዝ ነሲኦቱ ይላል። ይህ መንሳቱ እንደምን ያለ ነው? ረቂቅ ነው፣ ድንቅ ነው። ወዮ አንድም ለዝ ነሲኦቱ ይላል። ለዚህ ለመንሳቱ አግሮ ይገባል። ወለሃብከ እምኔሁ ብእሲተ ሻሁ ሲል ነው። አጽሙን የ15 ዓመት ቆንጆ ሔዋንን አድርጎ ፈጠረ። ወኩሎ ፍጥረተ እጓለ እመሕያው አንድም እምኔሁ ይላል። ከሱ ከአዳም ሔዋንን ፈጠረ። ወኩሎ ፍጥረተ እጓለ እመሕያው ወኩሎ ፍጥረተ እጓለ እመሕያው ከአዳምና ከሔዋን ፍጥረቱን ሁሉ ፈጠረ። ተውህበ እግዚእ ቃለ አብ ተውህበ እግዚእ ቃለ አብ የአብ አካላዊ እንዲህ አድርጎ የአብ አካላዊ ቃል ለሕማም ለሞት ተላልፎ ተሰጠ። ተሰብአም ቅድስት ድንግል ከዚህ አስቀድሞ ከቅድስት ድንግል ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆነ። ወተሰሜ አማኑኤል ስሙም አማኑኤል ተባለ። አማኑኤል ማለት አምላክ ወሰብእ ማለት ነው። ወዝ ስም አቢይ ጥቀ ወኢይደሉ ፈሊጦቱ እንዲል ወበእንተዝ ንስአል ኀቤሃ ኩሎ ጊዜ ከመ ታስተስሪ በእንቲአነ ፍቁር ወልዳ ኄርትእቲ ስለዚህ ነገር ኄርትእቲ ኩሎ ጊዜ ንስአል ኩሎ ጊዜ ከመስታሰስሪ ኩሎ ጊዜ ከመንርከብ ሳይለ ብሎ ይገጥመዋል። ሁልጊዜ በሰባቱ ጊዜያት በ12ቱ ጊዜያት በ24ቱ ጊዜያት ቸር ሰው ወዳጅ ከሚሆን ከሱ ምሕረትን ይቅርታን እናገኝ ዘንድ ወደ እሷ እንለምን። ኄርትእቲ በኀበ ኩሎሙ ቅዱሳን በቅዱሳን ዘንድ ቸርናት። ወሊቃነ ጳጳሳት ቅዱሳን ያለውን ይተረትራል። በሊቃነ ጳጳሳት ዘንድ ቸርናት። እስመ አምጻት ሎሙ ዘኪያሁ ይጸንሁ ዘኪያሁ ይጸንሁ ሊቃነ ጳጳሳቱ አስበ ጵጵስናችንን ይሰጠናል ብለው ደጅ የሚጠሩትን አስበ ጵጵስናቸውን ለማሰጠት ወልዳላቸዋለችና ኄርትእቲ ወለነቢያትኒ አምጻት ሎሙ ለዘበእንቲአሁ ተነበዩ ነቢያት ይወርዳል ይወለዳል ብለው ትንቢት ተናግረው አስበ ትንቢታችንን ይሰጠናል ብለው ደጅ የሚጠኑትን አስበ ትንቢታቸውን ለማሰጠት ወልዳላቸዋለችና ኄርትእቲ ወለሐዋርያትኒ ወለደት ሎሙ ዘሰበኩ በስሙ ውስተ ኩሉ አጥናፈ ዓለም አልቦ ነገር ወአልቦ ነቢብ ዘይተሰምዐ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ እስከ አጽናፈ ዓለም በጽሐ ነቢቦሙ እንዲል ሐዋርያት ወረደ ተወለደ ብለው አስተምረው አስበ ስብከታችንን ይሰጠናል ብለው ደጅ የሚጠኑትን አስበ ስብከታቸውን ለማሰጠት ወልዳላቸዋለችና ኄርትእቲ ለሰማይ ሰማዕታት አላውያን ነገሥታትን መናፍቃን ጳጳሳትን እሳቱን ስለቱን ታግሰው አስበ ተጋድሏችንን ይሰጠናል ብለው ደጅ የሚጠኑትን አስበ ተጋድሏቸውን ለማሰጠት ወልዳላቸዋለችና ኄርትእቲ ወለመሃይምናን ምእመናን እኩያት ፍትወታትን ኃጣውዕን ታግሰው አስበ ትዕግስታችንን ይሰጠናል ብለው ደጅ የሚጠኑትን አስበ ትዕግስታቸውን ለማሰጠት ወልዳላቸዋለችና ኄርትእቲ ወፃ እምኔሃ ዘተጋደሉ በእንቲአሁ ኢየሱስ ክርስቶስ ወፃ እምኔሃ ለሰማዕት ነው። ሰማዕታት ስለሱ የተጋደሉለት ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስን ነስቶ ተወለደ። ብዕለ ጸጋ ጥበቡ ዘኢይትዐወቅ የባህሪ ክቡርን በጥበቡ መስፈሪያ እየሰፈረ ይሰጥበት የጥበቡ በጥበቡ መስፈሪያ እየሰፈረ የሚሰጥበት የጥበቡ ምላስ ስፋት የማይታወቅ ኢየሱስ ክርስቶስ አለ። አንድም የባህሪ ጥበቡን ለእኛ
የባህሪቶውን ለእኛ የጸጋ አድርጎ ይሰጠናልና ወዘመለኮቱ ጸጋ ምሉአ እንዲል አንድም ቦለ ጸጋ ኃይሉ ለአብ ወጸጋ ለአሕዛብ እንዲለው አንድም ይለዋልና አንድም ቦለ ጸጋ በተዋህዶ የከበረ ነው። አንድም ቦለ ጸጋ ኃይሉ ለአብ ወጸጋ ለአሕዛብ እንዲለው ጥበብ ተዋህዶ የከበረ አንድም ቦለ ጸጋ በለጋስነት የከበረ ሰው ቢለግስ ገንዘቤን ብሉልኝ ጠጡልኝ ብሎ ይሰጣል እንጂ ሰውነቴን ብሉኝ ጠጡኝ ብሎ አይሰጥም። ሰውነቴን ብሉኝ ጠጡኝ ብሎ የሰጠ ከሱ በቀር የለምና ቦለ ጸጋ አለው። ንስስ ሳይሉ ይቅርታውን እንለምን እስመ መጻው አድኀነነ ወዲህ ዓለም ወደዚህ ዓለም መጥቶ ከፍዳ ከኃጢአት አድኖናልና። ሳሊ ለነ ቅድስት ከወዲህ ዓለም ወደዚህ ዓለም መጥቶ ከፍዳ ከኃጢአት ካዳነነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለጎውን ሳይብን አሳድሪብን። መሐለ እግዚአብሔር ለዳዊት በጽድቅ እግዚአብሔር ለዳዊት በእውነት ማለ ወይነሳ ሲል ነው። ከማለም አልተጸጸተም አልተመለሰም። እስመ ፍሬ ከርስከ አነብር የመንበርከ ከባህሪ የተወለደ ልጅን እንዳነግስልህ ብሎ ማለ። ወይነሳ ከማለም አልተመለሰም። ወሰወ ተወክፎ ውእቱ ጻድቅ ከመ እምኔሁ ይትወለድ ክርስቶስ በሥጋ ጻድቅ ዳዊት ነው። ክርስቶስ ከሱ በሥጋ እንዲወለድለት ባመነለት ጊዜ ፈቀደ ይህስስ ወይርከብ ማኅደሮ ለእግዚአብሔር ቃል የአካላዊ ቃል ማደሪያውን መርምሮ ሊያውቅ ወደደ። ወፈጸመ ዘንተ በአብይ ትጋት ግብር ገባ። ወእምዝ ጸርሃ በመንፈስ ወይቤ ከዚህ በኋላ ትንቢትን በሚገልጽ ሥጋዌን በሚያስፈጽም በመንፈስ ቅዱስ አሰምቶ ጭሆ ተናገረ። አሁን አሰምቶ ጭሆ ተናግሮ አይደለም። አሰምተው ጭሆው የተናገሩት ከሩቅ እንዲሰማ የእሱም ትንቢቱ ጽንፍ እስከ ጽንፍ ደርሷልና። ናሁ ሰማይናሁ በኤፍራታ እነሆ በኤፍራታ በጎል ተጥሎ በጨርቅ ተጠቅሎ በአጭር ቁመት በጸባብ ደረት ተወስኖ በግዕዝ ሕፃናት ሲያለቅስ ሰማ ነው ብሎ አሰምቶ ጭሆ ተናገረ። ወማኅደሮ ለአምላከ ያዕቆብ እንተ ይእቲ ቤተልሔም ዘሐረያ አማኑኤል ይትወለድ ውስቴታ በሥጋ ለመድኃኒተ ዚአነ አማኑኤል በሥጋ ይወለድባት ዘንድ የመረጣት ያዕቆብ ፈጣሪ ማደሪያው ቤተልሔምን አነሳ። አንድም ወከመ ይእቲ ማኅደሩ ይላል። ማደሪያው እንደሆነች ተናገረ። ዳዊት ኢያቡኔዎንን አሞሪዎንን አጥፍቶ ደብረ ጽዮንን አቅንቶ ተቀምጦ ሳለ እኔ በዋንዛ በዘግባ በጥድ በተሰራ ቤት ተቀምጬ ታቦተ ጽዮን በአሮጌ ድንኳን ተቀምጣ ብሎ አዝኖ ተክዞ ሳለ ነቢዩ ናታን ሊጠይቀው መጣ። ምን ነው ምን ሆነ አዝነሃል አለው። እኔ አላዘንኩ ማን ይዘን? እኔ በዋንዛ በዘግባ በጥድ በተሰራ ቤት ተቀምጬ ታቦተ ጽዮን በአሮጌ ድንኳን ተቀምጣ አለው። ምን ነው ጠላት እንደሆነ ጠፍቶልሃል፣ ገንዘብ እንደሆነ ተርፎሃል፣ ቤተ መቅደስ አታሰራላትምን አለው። ናታን እንዲህ ማለቱ ዳዊት የተናገረውን ጌታ አይጠላበትም ብሎ ነው። ቃል እግዚአብሔርን ጠይቀህልኛል አለው። ቃል እግዚአብሔርንስ አልጠየቁልህም አለው። እንኪያውስ አንተም እኔም ባልነው አይሆንም፣ ቃል እግዚአብሔር ጠይቅልኝ ብሎት ተያይዘው ሱዋኤ ገቡ። ዳዊት ዋዕየ ፀሐዩ እንደ በረድ ከሚፈላበት ቦታ ሱዋኤ ገባ። ለናታን የቤተ መቅደስ ነገር ተገልጾለት አኮ አንተ ዘትሃንጽ ቤተ ለስሜ አላ ወልድከ ዘወፅእ እምኀቤከ ውእቱ ይሃንጽ ቤተ ለስሜ ብሎ ተናግረዋል። ለዳዊት ግን የበለጠ የሥጋዌ ነገር ተገልጾለት ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ገዳም ወውእ እንከሰ ውስተ አብያተ ለእግዚአብሔር ብሎ ተናግረዋል። አንዱን ሲሹ ለጌታ የበለጠውን መግለጽ ልማዱ ነውና። ከዚያ ሁሉ ዳንኤል የሚጠት ነገር ይገለጽልኝ ብሎ ሱዋኤ ቢገባ የበለጠ
የሥጋዌ ነገር ተገልጾለት መቅደስ ትታነጽ ከክርስቶስ መንግሥት ትመዘበር ብሏል። እዝራም የሚጠት ነገር ይገለጽልኝ ብሎ ሰዋዔ ቢገባ የበለጠ የሥጋዌ ነገር ተገልጾለት አንበሳ ወፃ እንገዳሙ ውእትኬ ወልዷህድ ብሎ ተናግሯል። የምጽአትም ነገር ተገልጾለት እስከ ማዕዜኑ ይከውን ዝንቱ አቢይ ብሏል። ለጌታ አንዱን ሲሹ የበለጠውን መግለጥ ልማዱ ነውና። ካይበይቤላ ካልእ እምነቢያት ዳግመኛም ከነቢያት አንዱ ሚክያስ ነው፣ እንዲህ አላት። ዋንትኒ ቤተልሔም ምድረ ኤፍራታ አንቺ የኤፍራታ ዕፃ ቤተልሔም ኢትትሃቲ እምነገሥተ ይሁዳ የይሁዳ ነገሥታት ከሚነግሱባቸው አይጉር ብትበልጥ እንጂ አታንሽም ማለት ከነዋዊው ጠቅሶ አመጣው። ወበእንቲአክሙ ይጸርሁ አሕዛብ ላዕለ እስመ እግዚአብሔር እንዲል እስመ እምኔኪ ወፅእ ንጉሥ ዘይርእዮሙ ለሕዝብየ እስራኤል የእስራኤል ዘሥጋ ወገኖችን የሚጠብቃቸው ንጉሥ በአንቺ ይነግሣልና አለ። ይህ ሚልኪያስ ነው። ሚልኪያስ ከቤተልሔም መሥዋዕት ሰዋ ኖሮም ቢሉ ሲያስተምር ኖሮም ቢሉ ሲመሽ ቤተልሔም ደረሰ። ቋያ በቁለባት አራዊት ሰልጥነውባት ፈት ሆና አያት። አንቺ ቤተልሔም እንዲህ እንደሆንሽ አትቀሪም፣ ንጉሥ ይነግሥብሻል፣ የነጋሪት ድምፅ ይሰማብሻል፣ አሕዛብ ይገብሩብሻል፣ 12 ነገደ እስራኤል ደጅ ይጠኑብሻል ብሎ ትንቢት ተናግረውባት ሂደዋል። ለጊዜው ዘሩባቤል ነግሶባታል፣ የነጋሪት ድምፅ ተሰምቶባታል፣ ድንኳን ተተክሎባታል። ለጊዜው ድንኳን ተተክሎባታል፣ ዘሩባቤል ነግሶባታል፣ የነጋሪት ድምፅ ተሰምቶባታል፣ አሕዛብ ገብረውባታል፣ 12 ነገደ እስራኤል ደጅ ጠንተውባታል። አንድም ዋንትኒ ቤተልሔም ምድረ ኤፍራታ አንቺ የኤፍራታ ዕፃ ቤተልሔም ኢትትሃቲ እምነገሥተ ይሁዳ የይሁዳ ነገሥታት ከሚነግሱባቸው አይጉር ብትበልጥ እንጂ አታንሺም። እስመ እምኔኪ ወፅእ ንጉሥ ዘይርእዮሙ ለሕዝብየ እስራኤል ዘነፍስ ወገኖችን የሚጠብቃቸው ንጉሥ ክርስቶስ ባንቺ ይወለዳልና ዘሩባቤል እንደነገሰባት ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶባታል። ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታል። የነጋሪት ድምፅ እንደተሰማባት ቅዳሴ መላእክት ተሰምቶባታል። አሕዛብ እንደገበሩባት ሰብአ ሰገል ገብረውባታል። 12 ነገደ እስራኤል ደጅ እንደጠኑባት 99 ነገደ መላእክት ደጅ ጠንተውባታልና። አንድም ዋንትኒ ቤተልሔም ምድረ ኤፍራታ አንቺ የኤፍራታ ዕፃ የኤፍራታ ልጅ እመብስት እመቤታችን ወአምፁ ሊሆሞሙ ውስተ አፎሙ እንዲል ህብስቶሙ ሲል ኢትትሃቲ እምነገሥተ ይሁዳ በይሁዳ ከሚነግሱ ነገሥታት ብትበልጭ እንጂ አታንሽም። እስመ እምኔኪ ወፅእ ንጉሥ ዘይርእዮሙ ለሕዝብየ እስራኤል ዘነፍስ ወገኖችን የሚጠብቃቸው እምኔኪ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ብቺ በአንቺ ባህሪ ይወለዳልና። ኦዝ ነገር ለእሉ ለተነበዩ ዘባህሉ መንፈስ በእንተ ክርስቶስ የክርስቶስ ነገር ተገልጾላቸው ዘአሐዱ መንፈስ በአንድ መንፈስ ቅዱስ ተገልጾላቸው የክርስቶስን ነገር ለተናገሩ ለዳዊት ለሚክያስ አንክሮ ይገባል። አንድም ዝ ተናግረቶም ይላል። ይህ መናገራቸው እንደምን ያለ ነው? ረጅቅ ነው፣ ድንቅ ነው ብዬ አንድም ለዝ ተናግረቶም ይላል። ለዚህ ለመናገራቸው አንክሮ ይገባል። ሎቱ ስብሐት ምስለ ኄራው ወመንፈስ ቅዱስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ክብር ምስጋና ይግባውና እምይእዜሰ ወእስከ ለዓለም ከዛሬ ጀምሮ እስከ ዘላለሙ ድረስ ሳሊለነ ቅድስ ከዛሬ ጀምሮ እስከ ዘላለሙ ድረስ ክብር ምስጋና ከሚገባው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ሳይብን አሳድርብን። ዳዊት ዘነግሠ ለእስራኤል ዘሥጋ የነገሰ ዳዊት አለ። ለበጎ ነውና ለአለ ለክፉ ቢሆን በይል ነበር።
አመ ይትነሱ ላዕሌሁ እልዋን አመ ተንሱ ሲል ነው። አመ ይወፁ እስራኤል እምግብፅ አመ ይትሃሎ ለሰይጣን እንዳለው ያለ ነው። ኢሎፍላውያን በጠላትነት በተነሱበት ጊዜ ፈተወ ይስተማየ እምአዘቅተ ቤተልሔም ፈተወ ይስተማየ እምአዘቅተ ቤተልሔም ከቤተልሔም ምንጭ ማየገወን ከቤተልሔም ምንጭ ውሃን ሊጠጣ ወደደም። ፍጡነ ተንሥኡ መላእክተ ኀራሁ ፍጡነ ተንሥኡ መላእክተ ኀራሁ ማየገወን ከቤተልሔም ምንጭ ውሃን ሊጠጣ ወደደም አለ። እንደምን ነው ቢሉ ዳዊት በታመመ ጊዜ ቀሳ አወጡት። ዳዊት በታመመ ጊዜ ቀሳ አወጡት። ጠላቶች ኢሎፍላውያን ቤተልሔምን አልፈው ሰፈሩ። ወይኔ ዳዊት ታመምኩና ጠላቶች ኢሎፍላውያን ቤተልሔምን አልፈው ሰፈሩ። ከቤተልሔም ምንጭ ውሃን ማን ባመጣልኝ አለ። ስለምን ቢሉ የኃያላኑን ልቡና ለማነቃቃት አንድም ያደገባት ውሃ ናትና ትዝ ብለው አንድም እንደማያደታ ሕይወትነት ያላት ናትና። ፍጡነ ተንሥኡ መላእክተ ኀራሁ ፍጡነ ተንሥኡ መላእክተ ኀራሁ የሰራዊቱ አበጋዞች አዲኖን፣ ኢያቡስቴ፣ ኤልያና ፈጥነው ተነሱለት። ወተቃተሉ በውስተ ትዕይንተ እልዋን የማን ጌታ በውሃ ጥም ይሞታል ብለው ፍጥረቶስ መላእክት አፋፋቸውን ታጥቀው ሯታቸውን ጭነው ፈጥነው ተነሱለት። ወአምጡ ሎቱ ወተቃተሉ በውስተ ትዕይንተ እልዋን በኢሎፍላውያን ከተማ ተዋጉለት አለ። መዋጋትስ የለም እነዚህ እነማን ናቸው ብለው ጠየቁ። የዳዊት የሰራዊት አበጋዞች አዲኖን፣ ኢያቡስቴ፣ ኤልያና ናቸው አሏቸው። እነዚህማ ሳይለውጡ መቼ ይለወጣሉ ብለው የወንድ በር ለቀውላቸው ቀርተው ተመልሷል። ወአምጡ ሎቱ ውእተ ማየ ዘፈተወ ይስተኝ ዳዊት ሊጠጣው የወደደውን ውሃ አመጡለት። ወሶርየ ውእቱ ጻድቅ ከማጡ ወመጠው ነፍሶሙ ለቀትል በእንቲአሁ ከማጡ ወመጠው አዲኖን፣ ኢያቡስቴ፣ ኤልያና ሰውነታቸውን ስለ ዳዊት ብለው ለሕማም ለሞት አሳልፈው እንደሰጡ ባየ ጊዜ ከአወ ውእተ ማየ ውሃውን አፈሰሰው። ወይሰትየ እምኔሁ ከረዋቱ አንድም ከማለፊያው አልጠጣም። ወእምዝ ተወሎቀ ሎቱ ጽድቀ እስከ ለዓለም ከዚህ በኋላ ጽድቅ ሆኖ ጽድቅ ከጽድቅ ገብቶ ተቆጠረለት አለ። ምን ነው ስለምን ቢሉ መስዋዕት ይሁነኝ ብለው ምን ነው ዳዊትን ያህል ንጉሥ ውሃ መስዋዕት ይሁነኝ ብሎ ማፍሰሱ ላምበግ አጥቶ ነው ቢሉ ላምበግስ አጥቶ አይደለም። የወደዱትን ሁሉ ስለ እግዚአብሔር ብሎ መተው ከመስዋዕት ይቆጠራልና። እንደ አሃው በገዳመ አስቄጥስ ዓመት ምግባቸውን ለእንኩርኩሪት እያደረጉ ሲኖሩ ከአሃው አንዱ ታመመ። ትኩስ ዳቦ ማን ባመጣልኝ አለ። ከአሃው አንዱ ሰምቶ የማን ወንድም ትኩስ ዳቦ ሲል ይሞታል ብሎ በርበር የሚባል የጠላት ቦታ አለ። ያንን አልፎ ሂዶ አመጣለት። ተነስ አመጣሁልህ ብላ አለው። ከወዴት አመጣህልኝ አለው። በርበርን አልፌ አለው። በርበር ቢጣላህ ኖሮ ያንተን ስጋ መብላት ያንተን መጠጣት አይሆንብኝም? አይሆንብኝም፣ አልበላም አለ። እምቢታና እምቢታ ለማነጻጸር ነው እንጂ ባህታዊውስ ወንድምህ ይህን ያህል ደክሞ አምጥቶልህ ድካሙን በከንቱ ታስቀረው ኧረ ብላለት ብለውት ተገልግሎ በልቷል። ዳዊት ግን አርሶታልና እንዲህ አለ። አንድም ዳዊት ዘነግሠ ለእስራኤል ለእስራኤል ዘነግሥ የነገሰ አዳም ማለታ እንዳለፈው አመ ይትነሥኡ ላዕሌሁ እልዋን እኩያት ፍትወታት ኃጣው በጠላትነት በተነሱበት ጊዜ ፈተወ ይስተይ ማየ እምአዘቅተ ቤተልሔም ከቤተልሔም ፈተወ ይስተይ ማየ እምአዘቅተ ቤተልሔም ማየገውን ሊጠጣ ወደደም።
ምን ነው የዳነውማ በደሙ አይደለም ቢሉ አዳም ጌታን አድነኝ እንጂ ሙትልኝ አለማለቱ አንድም ሙትልኝ አለማለቱን መናገር ነው። አንድም ሰዓት የሚያገናኛቸው ስለሆነ ፍጡነ ተንሱ መላእክት አራሁ ፍጡነ ተንሱ መላእክት አራሁ የፋቱ አበጋዞች አሚን ተስፋ ፍቅር ፈጥነው ተነሱለት። ወተቃተሉ በውስተ ትዕይንተ እልዋን በዚህ ዓለም ተዋጉለት። ትዕይንት አለው ይህን ዓለም በከተማ አንዱ ሲያልፍ አንዱ ሲተርፍ እንደሆነ በዚህም ዓለም አንዱ ሲሞት አንዱ ሲወለድ ነውና ወአምጡ ሎቱ ውእተ ማየ ዘፈተወ ይስተይ ሊጠጣው የወደደውን ማያገቦ አመጡለት። ወሰወርየ ውእቱ ጻድቅ ከማጡ ወመጠው ነፍሶም ለቀትል በእንቲአሁ ጻድቅ አንዱም ጻድቅ ነው። ለአዳም አሚን ተስፋ ፍቅር እንደተፈጸሙለት ባየ ጊዜ ከአወ ውእተ ማየ ደሙን በሰማዕትነት ያፈሳል ሆነ። ወይሰትየ እምኔሁ በደሙ መጽደቅ አልተቻለውም። ወእምዝ ተወሎቀ ሎቱ ጽድቀ እስከ ለዓለም ከዚህ በኋላ የጌታ ደም ጽድቅ ሆኖ እምጽድቅ ከጽድቅ ገብቶ ተቆጠረለት እንጂ አማን መነኑ ሰማይ ጣዕመ ለዛ ዓለም አዲኖን ኢያውስቴ ኤልያና ስለ ዳዊት ብለው ጣዕመ ዓለምን እንቃለን እንዳሉ ሰማዕታትም ጣዕመ ዓለምን ናቁ። ወካው ደሞሙ በእንተ እግዚአብሔር አዲኖን ኢያውስቴ ኤልያና ስለ ዳዊት ብለው ደማችንን እናፈሳለን እንዳሉ ሰማዕታትም ስለ እግዚአብሔር ብለው ደማቸውን አፈሰሱ። ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት አዲኖን ኢያውስቴ ኤልያና ስለ ዳዊት ብለው መሪር ሞትን እንታገሳለን እንዳሉ ዳዊትም ጽማማይን እንደታገሰ ሰማዕታትም ስለ መንግሥተ ሰማያት ብለው መሪር ሞትን ታገሱ። ምን ነው የሞት ጠፋጣ አለውና መሪር ብሎ የሰዋሱ ቅጽል ቀጸለለት ቢሉ አዎን ሰው በሰው አገር ሳለ ታሞ ዘመድ ጠያቂ አጥቶ የሞተውን መሪር ሞት ይለዋል። ሰው በሀገሩ ሳለ ዘመድ ጠያቂ አግኝቶ የሞተውን መሪር ሞት አይለውምና ተሳለነ በከመ እብየሳይልከ ዘይብሉ ያለበት ነው። ተሳለነ በከመ እብየሳይልከ እኛ ሰማዕታት ምእመናን እንደ ይቅርታ ብዛት መጠን አቤቱ ይቅር በለን ይላሉ። አንድም ሊቁ እኛ እንደ ሰማዕታት አላውያን ነገሥታትን መናፍቃን ጳጳሳትን ድል ነስተን እሳቱን ስለቱን ታግሰን መንግሥተ ሰማያት መውረስ አይቻለንምና እንደ ቸርነት ብዛት መጠን ይቅር በለን። ሳሊ ለነ ቅድስ በቸርነቱ መንግሥተ ሰማያትን ከሚያወርስ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን ሳይብን አሳድሪብን። አሐዱ ዘእምቅድስት ሥላሴ አሐዱ ዘእምቅድስት ሥላሴ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ አካላት አንዱ አካል አንድም ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ርዮት ትሕትናነ በመንጸፈ ደይን መውደቃችንን በእግረ አጋንንት መጠቅጠቃችንን አይቶ አጽነነ ሰማየ ሰማያት መጻ ባሕደረ ውስተ ከርሰ ድንግል ባህሪውን ዝቅ አድርጎ ከቅድስት ድንግል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። አንድም አሐዱ ዘእምቅድስት ሥላሴ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ አካላት አንዱ አካል አንድም ቅዱስ 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 ተብለው ከሚመሰገኑ ከሦስት ቅዱስ አንዱ ቅዱስ እግዚአብሔር ወልድ ርዮት ትሕትናነ በመንጸፈ ደይን መውደቃችንን በእግረ አጋንንት መጠቅጠቃችንን አይቶ አጽነነ ሰማየ ሰማያት መጻ ባሕደረ ውስተ ከርሰ ድንግል ባህሪ መላእክትን ባህሪ ላድርግ ሳይል ባህሪ ሰብን ባህሪ አደረገ። ኢነስኦ ለዘነስኦ እመላእክት ዘነዳእሙ ዘራ አብርሃም እንዲል ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ከኃጢአት በቀር እንደኛ ፍጹም ሰው ሆነ። ወተወልደ በቤተልሔም በከመ ሰበኩ ነቢያት ይወለዳል ብለው እንደተናገሩ በቤተልሔም ተወለደ።
አድኃነነ ወቤዘወነ አድኃነነ ወቤዘወነ ፈጽሞ አዳነን አድኃነነ በሞቱ ወቤዘወነ በትንሣኤቱ ይሞት ቤዛነ በትንሣኤቱ ወያሀበነ መድኃኒተ በመለኮቱ እንዲል ወረሰየነ ሕዝበ ዚአሁ በጥንተ ተፈጥሮ በሐዲስ ተፈጥሮ ወገኖቹን አደረገን። ሬስያ ሕዝቤ ለእንተ ኢኮነት ሕዝቤ ሬስያ ፍቅርቴ ለእንተ ኢኮነት ፍቅርቴ እንዘ ቀዲሙ ኢኮንክሙ ሕዝበ እግዚአብሔር ይእዜሰ ሕዝበ እግዚአብሔር አንትሙ እንዲል ሰአሊ ለነ ቅድስት ሰአሊ ለነ ቅድስት በጥንተ ተፈጥሮ በሐዲስ ተፈጥሮ ወገኖችን ካደረገን ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ሳይብን አሳድርብን። ቅድስት አላት ንጽሕት ጽንዕት ክብርት ልዩ ሲላት ነው። ንጽሕትም አለ ሴቶች ቢነጹ ከነቢብ ከገቢር ነው ከሐልዮ አይነጹም። እሷ ግን ከነቢብ ከገቢር ከሐልዮ የነጻች ናትና። ወይ ርኩሰት መምትኒ እምዘፈጠራ ድንግል በህሊናሃ ወድንግል በስጋ ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ትፈቷ አለባቸው። እሷ ግን ጽንዕት ቅድመ ጸኔት ጽንዕት ጊዜ ጸኔት ጽንዕት ድህረ ጸኔት ጽንዕት ቅድመ ወሊድ ጽንዕት ጊዜ ወሊድ ጽንዕት ድህረ ወሊድ ናትና። ክብርትም አለ ሴቶችን እናከብራቸው ጻድቃንን ሰማዕታትን ወለዱ ብለን ነው። እሷን ግን ወላዲተ አምላክ ብለን ነውና። ልዩ ማለ እናትነትን ከድንግልና ድንግልናን ከእናትነት ጋራ አስተባብራ ያዘች ከእሷ በቀር ሌላ ሴት የለችምና። ሰአሊ ለነ ቅድስትን ማን ተናግሮታል ቢሉ ሊቁስ እንዳልተናገረው ከግብፃውያን ከመጽሐፋቸው ቢፈልጉ ከቃላቸውም ቢጠይቁ አይገኝም ብሎ አላሶች እንደ አርዕስት ተናግረውታል። አንድም ቅዱስ ያሬድ የዜማ ማሸራሻ ማደላደያ ይሆነኛል ብሎ ተናግሮታል። የሰአሊ ለነ ቅድስቱ አይኑ አኗን እንደሆነ አእምሮውን ልቦውን ሳይብን አሳድሪብን ማለት ነው። አልፎ አኗ እንደሆነ ለምኝልን ማለት ነው። ልመናስ እንኳን በእመቤታችን በሌሎች በጻድቃን ሰማዕታትም ሁሉ ጊዜ ልመና አለባቸው። ጻድቃንኒ ይረክቡ ዘሐሰሱ በአሐቲ ስለተለቦሙ እንዲል እመቤታችን ግን በቀደመ ልመናዋ እየቀደም እያማለደች ለሰው ሁሉ ጸጋን ክብርን የምታሰጥ ስለሆነ ይህን ሲጨርስ በያዘችው መስቀለ ብርሃን ትባርከዋለች። እሱም ተባርኮ እጅ ነስቶ ይቀራል። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለእግዚአብሔር ክብር ምስጋና ይግባው። ከእመቤታችን ከበረከቷ ከረድኤቷ ይክፈለን። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ